ሲጀምርም አንድ ላም ነበረች። አሁን ላይ ምን ያህል ከብቶች አሉት? በአሁኑ ሰዓት ከነጥጆች ከምናምኑ ወደ 38 ናቸው ያሉት። አሁን በቀን አሁን እስከ 300 ሊትር ነው የምናገኘው። አንድ ዶክተር ስልጠና ላይ አንድ ያለን ነገር አለ። እርጎ ይጠጣል ይበላል ብሎ ጠየቀን። ሁላችንም ይጠጣል አለ። እንደ ሳቀና እርጎ እኮ ይበላል። አንድ ዳቦ ገዝተህ አንድ ግማሽ ሊትር እርጎ ብጠጣ በልታችሁ ትውላላችሁ? አትውሉ። እንውላለን። ይበላል። ወተት ምን ያህል ጠቃሚ መሆኑን፣ እንቁላል ምን ያህል ጠቃሚ መሆኑንና በትኩረት ተሰጥቶ ለእውነት ለስራ ሰው እንዲለወጥ እንዲቀየር ሀገር እንዲታድግ ታስቦ እንዲሰሩ ቢደረግ ማይቀየሩበት ማይለወጡበት ምንም ችግር የለም። ምናልባት ያው እንስሳ ስለሆኑ ቢሞቱብንስ እንከስራለን አዋጭ አይደለም ብለው ብዙ ጥያቄ የሚያነሱ ግለሰቦች አሉና ከእርሶ ከልምዶት አንጻር አዋጭ ነው ወይስ አይደለም? መፍራት የለበትም። መታገል አለበት። መስራት አለበት። ታክቲክ መቀየር አለበት። ዘዴ መቀየር አለበት። ለምን የሞተችው ምን ሆና ነው? ምን ችግር ገጥሞት ነው የሚለው ወደፊት ያ ነገር እንዳይደገም ጥንቃቄ መውሰድና ክትትል ማድረግ ነውና ተስፋ መቁረጥ ፈጽሞ አያስፈልግም። ከብት እርባታ ደግሞ አዋጭ ነው። ሰላም ጤና ይስጥልን። የተከበራችሁ የገበያ ሚዲያ ተከታታዮች እንደምን ቆይታችኋል? ገበያ ሚዲያ ለእናንተ ይጠቅማሉ ያላቸውን የተለያዩ የቢዝነስ ሀሳቦችን፣ የገበያ አማራጮችን እንዲሁም ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። በዛሬው ፕሮግራማችን በአዲስ አበባ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 10 ብሔረ ጽጌ አካባቢ ተገኝተናል። እዚህም የተገኘንበት ዋነኛ ምክንያት ደግሞ በትንሽ ቦታ ላይ የተለያዩ የግብርና ስራዎችን ማለትም የወተት ላሞችን፣ የዶሮ፣ የፍየልና የበግ እርባታን አንድ ላይ አቀናሽተው የሚሰሩ አንድ ጀግና አባትን ልናስተዋውቃችሁ ነው። ወደ ውስጥ ገብተን እኚህ አባት ምን ያህል ጊዜ ሆናቸው እንዲሁም ደግሞ የእርባታ ዘርፉ ምን ይመስላል የሚለውን ከሳቸው ጋር ጥሩ ቆይታ አድርገን የምናደርሳችሁ ይሆናል። ፕሮግራሙን እየመራው እኔ በአምላክ አበራ ከካሜራማናችን ኤልያስ ታዬ ጋር አብረናችሁ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ሰላም አባቴ። ዛሬ መስገን እንግዲህ ከላፍቶ ክፍለ ከተማ በወረዳ 10 በተለያዩ የእርባታ ዘርፍ ላይ የሚገኙ አባት አለ ተብለን ነበረ ጥቆማ አግኝተን ወደዚህ የመጣ ነው። በቅድሚያ ለቃለ መጠይቁ ፍቃደኛ ስለሆኑልንና ልምድና ተሞክሮትን ሊያጋሩን ደስተኛ ሆነው ስለተቀበሉን እጅግ አድርገን እናመሰግናለን። አመሰግናለሁ። እስቲ እንተዋወቅ፣ ስሞትንና የስራ ድርሻዎትን እንዲሁም ደግሞ አሁን የት እንደምንገኝ እስቲ ያስታውቁኝ። እሺ፣ ጉደታ ባዬ እባላለሁ። በንፋስ ላፍቶ ክፍለ ከተማ ወረዳ 10 ቀይ አፈር አካባቢ በእርባታ ዙሪያ ያለው ነኝ። ቅድሚያ እንደገለጽኩት በእርባታ ዘርፍ ላይ ተሰማርተው ትልቅ አባት ናቸው፣ ውጤታማ ናቸው ተብለን ነው እና የመጣ ነው። እስቲ ወደዚህ ስራ እንዴት ሊሰማሩ ቻሉ? ምን ይመስላል የሚለውን እስቲ በትንሹ ቢያጫውቱ። ወደዚህ የመጣ ነው ምክንያት በተፈጥሮ ከብት ወድ ነበረ። እንደምንም ብዬ ስራ ላይ ያለው የሆነ ላሞች ገዛው። በዚሁ ላሞች እርባታ ዙሪያ ይህን እያጠናከርን እየሰፋ እያደገ ሄደ። ስናየው ውጤታማ ነን። ሁሉ ብዙ ቤተሰቦች አሳድጋለሁ። ብዙ ልጆች አስተምሬ ወደ ስራ አለም ገብቷል። ብዙ ዘመድ አዝማድም ደግሞ እዚህ ስራ ላይ የሚሰማሩ ሰዎች ሁሉ ብዙ ስራቶችን ሚዛን የተጠናከረ አድርገን እየሰራን ያለ ነው። ምናልባት ያኔ ሲጀምሩ በስንት ከብት ነበር የጀመሩት? ሲጀምርም አንድ ላም ነበረች። እንደው ስለምፈልግ ብቻ ፈልጉልኝ ብዬ ዝርያውም አልመረጥኩም። ዝም ብዬ ገዛው። ገዝቼ መኖም አላቀርብም። ዝም ብላ ሜዳ ለሜዳ እየዘለለች ትመጣ ነበረ። እሷ ደግሞ ጥሩ መለማመጃ ሆነችን። በዛ መነሻ አድርገን ወደ ዘመናዊ እርባታ ውስጥ ተሸጋገርን። ዋና ግን በዚሁ እንደ ቀልድ ገብተን ነው እንትን ያልነው። አሁን ተመስገን ጥሩ ስራ እየሰራን ያለን። እኔ አሁን ሳይው ትልቅ አባት ነው፣ ግን ደግሞ ጠንካራ ነውና የእርባታ ስራ አድካሚ እንደሆነ የታወቀ ነው። እንዴት ነው እያስኬዱት የሚገኙት? አዎ እርግጥ አድካሚ ነው። አድካሚነቱ ምንድነው? የመኖ አለመገኘት፣ ውድ መሆን እንጂ ሌላ በእውነት ደስተኛ ነን። ከከብቱ ጋር ውሎ መስራት ራሱ ደስ ያሰኛልና እኔ ድካምም አይታየኝም፣ እርጅናም አይታየኝም። ሁሉ ጊዜ ጉልበት
እና ጥሩ ነው ለማለት ፈልጌ ነው። አሁን ላይ ምን ያህል ከብቶች አሉት? በአሁኑ ሰዓት ከነጥጆች ከምናምኑ ወደ 38 ናቸው ያሉት። አሁን ቀንሰናል። ወደ 38 ከብቶች አሉኝ። በአንድ ከብት ነበረ የጀመሩትና ይህን ያህል ለመድረስ ምን ያህል ጊዜ ፈጀ? አይ ብዙ ጊዜ ነው የፈጀብን። 96 ላይ ነው የጀመርነው። 96 ላይ ያሰፋን መጣን። ከጊዜ ወደ ጊዜ ከአመት ወደ አመት ነው ያሰፋን የመጣ ነውና አንዳንድ ችግሮችም ደግሞ ይከሰታሉ። ላሞቹ የመሞት ነገር አለ። ሌላ ጤና ያ ሆኖ ነው እንጂ ደህና ነው። ራሳቸውን ይችላሉ፣ ይጠቅሙናል። ለአካባቢ ህብረተሰብ ወተት እንዳቅማችን እናደርሳለን። ልጆች፣ ህጻናት በሙሉ በቃ እኛው አካባቢ እናዳርሳለን። ጥሩ ሁኔታ ላይ ነን። በዙሪያችን ከበውን ያሉት የወተት ላሞች ናቸውና ምናልባት በቀን ምን ያህል ሊትር ያገኛሉ? በቀን አሁን እስከ 300 ሊትር ነው የምናገኘው። ጠዋትና ማታ 300 ሊትር በላይ ያገኛለሁ። የገበያ ትስስሩስ ምን ይመስላል? የገበያ ትስስሩ ጥሩ ነው። ያቅድም ብያለው፣ ተፈላጎቱ አለ፣ እጥረት አለ። ከሌሎች አካባቢ ሌሎች ሀገር ስናይ ወተት በጣም አነስተኛ ነው ያለው። ሌሎች እንደ ኬንያም ሄጄ አይቻለሁ፣ ሩዋንዳም ሄጄ አይቻለሁ። አሜሪካንም እንደው ሄጄ ወደ ከብት ውሰደኝ ነው ልጆች የምላቸው ሄጄ አያለው። ሳየው በብዛት እኛ ከብት አለን፣ ወተት የለንም። እነሱ በትንሽ ከብት ብዙ ወተት ያገኛሉ። ያ ነገር እንግዲህ ወደፊት መንግስታችን ይህን ነገር ትኩረት ሰጥቶ ወደ ዘመናዊነት እንዲቀይረን እንዲለውጠን እንጠብቃለን እና ምርጥ ዘሮችም አሁን እያመጡልን ነው። በየጊዜው የከተማ ግብርና ላይ ዘመናዊነቱን የሚጨምሩ ቴክኖሎጂዎች እየመጡ ነው። እንዲሁም ደግሞ ከክትባት አንጻር እንኳን ላሞቹ እንዳይታመሙ የሚረዱ ክትባቶችን ሲሰጡ በየቦታው እንመለከታለን እና እርሶስ እነዚህን የቴክኖሎጂ ውጤቶች እየተጠቀሙ ነው ወይስ በምን አይነት አካሄድ ነው እዚህ ደረጃ ላይ ደረሱት? አዎ ይህማ ክትባት ካልተከተቡ ጥሩ አይመጣ እና በየ6 ወሩ ይከተባሉ። የከተማ ግብርናዎች በቃ እየተከታተሉ በየ6 ወሩ ክትባት ይሰጡልናል። አሁን የግብርናውን ዘርፍ ብዙዎች ይፈሩታል፣ ከባድ ነው ይላሉ። እንዲሁም ደግሞ ምናልባት ያው እንስሳ ስለሆኑ ቢሞቱብንስ እንከስራለን፣ አዋጭ አይደለም ብለው ብዙ ጥያቄ የሚያነሱ ግለሰቦች አሉና ከእርስዎ ከልምዶት አንጻር በዚህ ዘርፍ ላይ ብዙ ዓመት እንዳማስቆጠሩት መጠን ምን ይላሉ? የዚህ ዘርፍ አዋጭ ነው ወይስ አይደለም? መፍራት የለበትም። መታገል አለበት፣ መስራት አለበት፣ ታክቲክ መቀየር አለበት፣ ዘዴ መቀየር አለበት። ለምን የሞተችው ላም ምን ሆና ነው፣ ምን ችግር ገጥሞት ነው የሚለው ወደፊት ያ ነገር እንዳይደገም ጥንቃቄ መውሰድና ክትትል ማድረግ ነው እና ተስፋ መቁረጥ ፈጽሞ አያስፈልግም። ከብት እርባታ ደግሞ አዋጭ ነው። ምንም የሆነ አዋጭ ነው። እንደው በርትቶ መስራት አለባቸው። ጥሩ። አሁን ለከብቶች ዋነኛው ነገር መኖ ነው እና መኖስ እንዴት ነው የሚያቀርቡላቸው? መኖ አሁን የምናቀርበው ያው ጥቅምት ላይ ድርቆሽ ነው ከሱሉልታ እናመጣና ለአመቱ የሚበቃንን ሳር ገዛለን። ገለባ ለብቻ ገዝተን እናስቀምጣለን። ሌሎቹ እንግዲህ እንደ ፍሩሽካ ሌላ ተመጣጣኞቹ ከእለት ወደ በወር እንትናቸውን አይተን ነው የምናስመጣውና የአመቱን ስቶክ አንዴ ነው የምንይዘው። አሁን 280 እንገዛ የነበረ ትንሽ ከቆየ አሁን ወደ 300 ድረስ ይደርሳል ድርቆሹ። ያ እንዳይሆንብን ግን ያ መጋዘን ውስጥ አስቀድመን ገዝተን እናስቀምጣለን። ለወር አንድ ላም በቀን ምን ያህል ትበላለች፣ ያንን በወር አባዝተን የአመቱን የሚበቃውን ነው ስቶክ ይዘን እንትን የምናደርገው። ከዙሪያዬ የተለያዩ ከብቶች አሉና ምናልባት የከብት ዝርያዎች ለወተት ጥሩ ነው የሚባሉት የምን ሀገሮቹ ናቸው? ጥሩ የሚባሉት ስዊዘርላንድ ላሞች ጥሩ ናቸው። ሆላንድም ጥሩ ናቸው። እነሱ ላሞች ዝርያ ነው የሆላንድ። እኛም ያሉ የእነሱ ዝርያዎች ናቸው። አሁን ጥሩ ወተታማ ናቸው እነሱ። ዞሮ ግን ወተታማ ነው የምንላቸው ስንሰጣቸው ነው። ካልሰጣናቸው ግን አይሰጡንም። ከተሰጠ ግን ያው ተመጣጣኝ በመመሪያ መሰረት ከበሉ ወተታማ ነው ይሰጣሉ። የሁለቱ ሀገሮች እኔ ተጠቅሜበታለሁ። ጥሩ ናቸው እነሱ ዝርያዎች። አሁን ከአንድ ላም ምን ያህል ሊትር ሊገኝ ይችላል? እኛ እስካሁን በልም 20 ሊትር እና 25 ሊትር በላይ እንትን አንልም። ከዛ በላይ ከሆነ ግን የመሞት አደጋ ይገጥማቸዋል። ያ እንዳይሆን እኛ 20 ሊትር አንድ ላም በቀን የምሰጥ ከሆነ ታዋጣለች። ለግለሰብ ተጠቃሚ፣ ለራሳቸው ለላሞቹም ተጠቃሚ ይሆናሉ። ለሀገርም አልፎ ተርፎ ትርፋማነታቸውን ያሳያል። ጥሩ ነው የሚሆነው። እነዚህን ከብቶች አሁን ኬት ነበረ መጀመሪያ ወደዚህ ያስገቡት?
በመጀመሪያ ደረጃ አንዷን በየቦታ ነው እንግዲህ በሰው እየገዛን እየተባዙ ነው። አብዛኛውን እዚህ የምታያቸው አሁን እዚህ አካባቢ ያሉት ላሞች እየተባዙ ነው። በአንድ አቅጣጫ የገቡ አይደሉም እና ዝርያቸውን አይተን አብዛኛው የሆላንድ ነው ብዬሻለሁ። የሆላንድ ከብቶች ናቸው ያሉት እና የስዊዘርላንድ ያልኩሽ አልፎ ነው አሁን ያሉት። የነሱ ዝርያውን እየሰፋ ነው የመጣው። ደህና ናቸው እነሱ። በዚህ ነው የምናስገባቸው። የትኛውም የስራ ዘርፍ የተለያዩ ችግሮች አያጡትምና በዚህ በከተማ ግብርና ላይ በተለይም ደግሞ በወተት ላሞች ላይ የተሰማራ ሰው ሊገጥሙት የሚችሉ ችግሮች ምንድን ናቸው? እርስዎ ካሉት ልምድ አንጻር እስቲ ቢያጋሩኝ። ሊገጥመን የሚችለው ሁኔታዎቹ ቅድም ብያለሁ። የመኖ ችግር ነው የሚገጥም። በቃ መኖ በጭራሽ ስንዴውና ፍሩሽካው እኩል ነው የሆነው። ያንን የሚከታተልና የሚቆጣጠር አካል ነው የምንፈልገው። መኖ ካለ በገንዘባችን ካለ ውጤታማ ይሆናሉ እና የሚገጥመን እኛ በመኖ። ሁለተኛ መድኃኒት ደግሞ የምንፈልገውን ያህል መድኃኒቶቹ የሉም። እንደ ካልሲየም ያሉ መድኃኒቶቹ ውዱ ናቸው፣ ገበያ ላይ የሉም። ያ ነገሮች አንድ ላም አሁን ካልሲየም ከጣላት ያንን መድኃኒት ካላገኘን ሮጠን ካላዘጋጀን ያቺ ላም የኛ አይደለችም፣ በቃ መጣል እና እንደዚህ ያሉ ነገሮች በሕክምና ዙሪያ ትኩረት ሰጥቶ የሚያስፈልገውን መድኃኒቶች ከውጭ አስመጥቶ ቢሆን ክትትል ከተደረገ ጥሩ ነው። ያ ነው ችግሩ። እኛ ተስፋ የሚያስቆርጠም። አሁን እዚህ ዘርፍ ላይ ከመሰማራቱ በፊት ምን አይነት የስራ ዘርፍ ላይ ነበረ እርሱ? እንግዲህ እኔ ለረጅም ዓመት ቡና ገበያ ኮርፖሬሽን ውስጥ ነው ሰራ የነበረ። ለ27 ዓመት በሰራተኛ ማህበር አገልግያለሁ። 27 ዓመት ያው ጥሩ ስራ ሰርተን አልፈናል ብለን እንገምታለን። በሰፈራችን በዚህ ዘርፍ ላይ ውጤታማ ነኝ አትርፌበታለሁ ብለው ያስባሉ በግሎ? ውጤታማ ነው፣ ትርፋማ ነን። መንግስታችንም እንግዲህ ይመልከተን ነው። እንግዲህ አንድ ሀገር ሀብታም ነው የሚባለው ሰው ወተት ሲጠጣና ዳቦ ሲበላ ነው እና ትኩረት እንዲሰጥበት ነው የምንለውና ወተት ለሰው ልጅ ገንቢ ነው፣ ለህፃናት፣ ለሽማግሌ፣ ለሁሉ። አሁን አንዳንድ ጊዜ መርዝ ይጠጡና ሊሞቱ ሲሉ ዘመድ ደግሞ ሮጦ መጥቶ ወተት ነው። ያ ወተት ከጠጣ በእውነት ይድናል እና ወተት ገንቢ ስለሆነ በወተት ዙሪያ ላይ ትልቅ ትኩረት እንዲሰጥ መንግስት ትልቅ ትኩረት እንዲሰጥ ያስፈልጋል። ይህን ለማድረግ እንዳልኩ ዘመናዊ ከብቶች ማግባት፣ መድኃኒት እንዲገኝ ማድረግ፣ መኖ በተመጣጠነ ዋጋ በነጻ አይደለም መኖ እንድናገኝ ማድረግ። ይሄ ከተደረገና አገሪቷ ማታድግበት ማትለወጥበት ምንም ምክንያት የለም። ትለወጣለች፣ ትቀየራለች። እኔ አሁን ቀደም ሲል የምንሰጠው ወተት እንግዲህ ወይን 30 ሊትር 20 ሊትር በነበረ ጊዜ እሱን ምቃንትና አሁን ከዛ በላይ እንግዲህ እየሰፋ ሲሄድ ብዙ ሰዎች በገንዘባቸው ወተት ያገኛሉ። ወተት አሁን ከተማ ላይ 100 ብር ገብቷል። እኛ 60 ነበር። አሁን ቅርብ ጊዜ ነው 80 ብር ያገባል። ወደን አይደለም። 1 ሊትር 240 አውጥታ ካለው ገቢ አንጻር ስታይ ይከብዳል። ያን እያወቅን ግን እኛ ብንጎዳ ይሻላል ብለን እንጂ ከዚህ በላይ ወተት እንዲሸጥም አንፈልግም። ያሳዝኑናል። ከየት ይመጣል? ያን እንግዲህ እጥረቱ ስላለ ነው እና ይህንን ዙሪያ ትኩረት እንዲሰጥልም በእናንተም በኩል እንደው ግፊት ብታደርጉልን ጥሩ ነው ብዬ ነው የምገምተውና እነኚህ የሚፈሩ ያልሻቸው ሰዎችም እንዳይፈሩ ይግቡበት፣ ይስሩበት። እንደው ዝም ብሎ ከብት ገዝቶ አንድ ቦታ አጉሮ እሱ ከተማ የሚውል ከሆነ ያላትን ገንዘብ ጨርሶ ሜዳ ላይ ነው የሚቀረው። ከብቶች እንክብካቤ ይፈልጋሉ፣ ቁጥጥር ይፈልጋሉ፣ ውሃ በሰዓቱ ማግኘት ይፈልጋሉ። ያን ነገር እንግዲህ አድርጎ ሽንጡን ይዞ ቱታውን ለብሶ ከሰራ ያልፍል። እኔ አንድ ጊዜ ቱታ ለብሼ እዚህ ጋር ስሰራ ከስዊዘርላንድ የመጡ ከታች ከኛ ሰዎች ጋር ነው የመጡት። ቱታ እኔ እሰራለሁ መጣና 2 ዘር እሰጣለሁ አለ። 2 ዘር ሰጠኝ። አሁን እነኚህ ላሞች ዘራቸውን አሉ። አሁን አንዱ መቺ ነገር ናት እና ያ ስሰራ ስላየ ነው ያን ነገር እንትን ያለ የተለየ እንትን አድርጎ ሄደና ከሰራን እናገኛለን፣ ካልሰራን ግን አናገኝ። ጥሩ። እንግዲህ የዚህ ዘርፍ ላይ መሰማራት የሚፈልጉ ብዙ ሰዎች ሊኖሩ ይችላሉና እርስዎ በዚህ ዘርፍ ላይ እንደመኖሩ መጠን ምናልባት ሰዎች እንደ መጀመሪያ ልጀምር ቢሉ በስንት ከብት ቢጀምሩ ውጤታማ ይሆናሉ ብለው ያስባሉ እርስዎ በግሉ? አምስት ከብት አረባለሁ ብሎ አሁን ራሱን ካዘጋጀ ቦታ ካለው ያንን እንግዲህ የ7 ወር ቢገዛ 2 ወር ይቀልባታል። ከ2 ወር በኋላ ሰው ወተት ትሰጠዋለች። ያንን ያገኛትን ዲፖዚት አድርጎ ለ1 ዓመት
ከተመቻቸና ራሱን እንትን ካደረገ ሊዋጣ ይችላል። አለዛ ግን በትንሽ ገንዘብ ግን በአሁኑ ጊዜ አይቻልም። መንግስት ሌላ መካናይዝም ካልፈለገና ዝርያዎች ከውጭ አምጥቶ ይህን ጀምሩ ብሎ ካላለ እየገዛ የሚለውን ሰው ብዙ ብር ማስቀመጥ አለበትና እኔ በ750 ነው እንግዲህ የገዝቼ የተነሳሁት። በዚህ ይነሳል ብሎ ማመን ዘበት ነውና ይህንን ካፒታል ወሳኝ ነው። እርባታ ላይ ዙሪያ ከመምጣት የሚፈለገውን ነገር ላሞቹ ለአንድ አመት ካገኙ ከዛ ወዲህ ሰውየውም እየጠነከረ ላሞቹም እየረዱት ይሰጡታልና ውጤታማ ይሆናል። ካፒታል ግን ያስፈልጋል። ያለ ገንዘብ አይሆንም። አሁን ወደዚህ ዘርፍ መሰማራት የሚፈልጉ ሰዎች ከብቶቹን ከየት ማግኘት ይችላሉ? እርሱ ይሸጣሉ ወይስ ደግሞ የሚያገኙበትን ስፍራ ቢጠቁሙ? እኔ አልሸጥም። ወንዶቹን እንሸጣለን። ወተት ይጨርሱብናል። ከሚጨርሱ መሸጡን እንመርጣለን። የሚሸጠው ሰው ጥንቃቄ ያስፈልጋል። አዲስ የሚያረባ ሰው ብዙ ከብት ይዞ ከሄደ ክሳራ ነው የሚኖረው። ዝርያቸው መምረጥ አለበት። ጥሩ ላም ግደር መሆን አለበት። አንድ ሰው ጥሩ ወተት የምሰሰው በምንም አይነት እርባታውን ካላቆመ በስተቀር አይሸጣትም። በምንም አይነት ጥሩ ወተት ከሰጠች ጤነኛ ከሆነች ለመሸጥ አስብ። የሚሸጠው ምክንያት ምናልባት ከችግር አኳያ የሆነ ባልና ሚስት ሲጣሉ እርባታውን ሲዘጋ ነው። እንትን ማለት ጥሩ ዘር አንድ አርቢ ለማርባት ሲፈልግ ዘመድ መፈለግ አለበት። ግደሮቿን ቦታ የጠበበ ሰው አለ። ቦታ ሲጠባው ጥሩ ግደሮችን አሉት። ያን ዝርያ ከዛ ሰውዬ የገዙና ከቀጠሉ አዋጮቹ ነው የሚሆነው እና ዝም ብሎ ግን ገበያ ላይ እንትን የሚለውን ነገር አዋጭነት አይኖረውም። ካየናቸው ልምድ ነው። እኔ አንድ ሰው ስለደረሰብኝም ነው። ትልቅ ሰው ናቸው፣ ኮሎኔል ናቸው። የኔን ልገዛ ሄድኩ። የኔን ላም ዝርያ በማግኘት አንተ እድለኛ ነው ብሎ በምርቃት ጨረሱት። ይዣት መጣው። ስመጣ ግን የ7 ወር እርጉዝ ነበረች። ጠዋት ተነስቼ ጡቷን ሳይ ወለደች። ዜሮ ነው የሆነችው። እንግዲህ እና ጥሩ ይሄ ማልኩባቸው ግን ጥሩ ከብት ሰው አይሸጥም እርባታውን ካላቆመ በስተቀር። ጥሩ ዝርያ መንግስት ይህን ነገር በሰፊ እንዲሄድበት ያስፈልጋል። ከጎረቤት ሀገሮች እንዲያመጣ ማድረግ ነው። እንደ ኬንያ ዝርያዎች አሁን ጀምሯል። አሁን ማዶ ላይ መጡ። እንደዚህ ጋራ ኮንታክት አድርጎ ካልሆነ በስተቀር እንዳልኳቸው ጥሩ ከብት አይሸጥም ሰው። ይሄ ጥጆቹ ቤት ነው። ቀደም ሲል ጥጆች ሲወለዱ ያው በክፍል ነበረ የምናስቀምጠው፣ መሬት ላይ አንጥፈን ነበረ። አሁን የኤንጂኦ ስዊዘርላንድ ኤንጂኦ እዚህ ተጠሪዎች አሉ። እኛ ጋር መጥተው አሁን ብዙ ነገሮችን እንዲቀይር ያደረጉን ነገር አለ። የጥጃ ቤቶች በዚህ ሁኔታ እንዲሰራ እንደተወለዱ እዚህ ውስጥ አድርጓቸዋሉ። ይሄንን ሰርተን እንትን አድርገናል። ይሄ ሁሉ ቀደም ሲል በቆርቆሮ የተሸፈነ የነበረ ግልጽ ላሞቹ የሚፈልጉ ግልጽ ስለሆነ አንሱ ያሉን የነሱ ምክርም አሁን ጥሩ እየጠቀመን ያለውና መጥቶ በ2 ሳምንት በ3 ሳምንት እየመጡ ያሉ አድርግ ያልናቸውን ካደረጋቸው አብረን እንሰራለን ብሎ እነሱ አድርጉ የሚሉን ነገር ሁሉ እየሰራን ነው። ከተጨማሪ ከኛ ባለሙያዎች እነሱም እየመጡ ይህን ነገር ጋር ይደረጋሉ። በዚህ ጥሩ ውጤት እያየን ነው። አሁን የጥጆች አስተዳደግና እንትን ማለት እዚህ ውስጥ መቀመጥ ከጀመረው ጊዜ ጀምሮ ራሱ ትልቅ ለውጥ ነገር አይተናል። እንደተወለዱ ላሟን ልሳ ሲጨርስ በቃ እንትን ብሎ እዚህ አሁን ይሄ አንድ 6 ጥጃ 3 ይዛል። አሁን ወደፊት ይህንን ሲያድጉ ደግሞ ለእነኚህ ቦታ ልናቅና እነኚህን አሁን ሌላ ለማስፋት ፕሮግራም እቅድ ይዘናል እና በዚህ ሁኔታ ላይ ያለን። አሁን እነዚህ እዚህ ጋር የሚታዩኝ ምን ያህል ጊዜ የሆናቸው ጥጆች ናቸው? እነኛ አሁን የ4 ወርና 5 ወር እነዛ ናቸው። የ4 ወርና 6 ወር ጥጆች ናቸው። ነኝ አሁን እዚህ ውስጥ የሚገቡት የጥጃ አይነቶች እስከ ስንት ወር ያሉ ናቸው መሆን ያለባቸው? የተወለዱ ገና ሲወለዱ በቃ ወዳው እናትየዋ ካላሰቻቸው በኋላና ነፃ ሆኖ እንቅስቃሴ እንደጀመሩ አምጥተን እዚህ ውስጥ ይደረጋሉ። እዚህ ወተት እንዲጠጡ ያደርጋሉ። ያው ቅድም እንዳልኳቸው አንድ ጥጃ 2 ሊትር ጠዋት 2 ሊትር ማታ ይጠጣሉ። በዚህ ሁኔታ እንትን ካሉ ጉልበታማና ቆንጆ ዝርያ ቆንጆ ወተታማ ዝርያ ይወጣቸው። በዚህ ሁኔታ ነው ያለው። አሁን እንግዲህ የምንገኘው ቢሮ ውስጥ ነውና እዚያው ምን አይነት ተግባራትን የሚያከናውኑት እስቲ በትንሹ ቢያጫውቱኝ። ቢሮአችን ውስጥ ሰነዶች አሉ። አንድ ላም የወለደችበት ቀን ሰነዱን ለያዘው አንድ ስትወልድ እዚህ ላይ ይመዘገባል። ጥጃውም ይመዘገባል።
ጥጃው ሚዛን ይመዘናል። ጥጃው በሚዛን አዲስ በተሰጠን መመሪያ መሰረት ተመዝኖ እዚህ ላይ ይመዘገባል። ይሄ ቢሮ አብዛኛው የጠቀመንና ሊረዳን የቻለ ሰነዶች የላሞችን ሂስትሪ ስንት ሌትር ይሰጣል በቀን ይመዘገባል። ይሄ የተመዘገበ ደግሞ ከአዲስ አበባ ይመጣሉ። መጥቶ ዳታውን ይወስዳሉ። በየቀኑ እያንዳንዱ የታለበውን ነገር ይሄ ነው። መድኃኒቶቹም የጎደለ መድኃኒቶቹ እዚህ ውስጥ ነው የምናገኘው። ይሄ መድኃኒት አሁን ካልሲየም ያልኳቸው የካልሲየም ነው። የካልሲየም ካላገኘች አንድ ላም ያው ትሞታለች። ካልሲየም ከጣለት እንግዲህ ከበሽታ ውስጥ ካልሲየም የሚጥላቸው ወተታም ላሞች አለ። በግድ ይሄን ማግኘት አለበት። ይሄን ካገኘች ያው ትድናለች። ለዚሁ ስቶክ እንግዲህ ማስቀመጫ ሰነድ ማስቀመጫ እንግዳ ይመጣል። እንግዳ መቀበያ ነው እዚህ ላይ የምጠቀሙበት። አሁን እቺን ካልሲየም በምን ያህል ገንዘብ ገዝተው ነው ለከብቶቹ እንደ መድኃኒትነት የሚጠቀሙት? አሁን እቺ 3000 ነው የገዛሁት። 3000 ነው። እስከ 10,000 ድረስ ይሸጣል። ለምሳሌ አንድ ላም ከወደቀች ገበያ የለም 10,000 20,000 ቢል ላሟን ለማዳን ስል ገዝቶ ይሰጣታል። ይህን ካገኘች ትድናለች። ጥሩ። እንግዲህ ከዚህ ዘርፍ በተጨማሪ የዶሮና የበግ የፍየል የእርባታ ዘርፍ ላይ ተሰማርተው ይገኛሉና ምናልባት ደግሞ ሌሎችም የእርባታ ዘርፎችን ሄደን ብንመለከት። እሺ። እንግዲህ አሁን የምንገኘው የዶሮዎቹ ደግሞ እያረቡበት የሚገኝበት ስፍራ ነው እና ምን ያህል ጊዜ ቆዩ በዚህ ዘርፍ ላይ? እንዲሁም ደግሞ ስላሉት ስለ ዶሮ አይነቶቹ እዚህ ስለሚያረቡት የተወሰነ ማብራሪያ ቢሰጡኝ። ከጀመርን አሁን 6ኛ ወር ሊሞላን ነው። ዶሮቹ ከግብርና የገዛ ናቸው። እነኛ ያው እንቁላል ጣዮች ናቸው። እነኚህ ደግሞ ቄቦች ካለሙያ ተመዝግበን ነው እዚህ ያስገባ ናቸው። ከገቡ እነኚህ 15 ቀናቸው ነው። እነኚህ ከገቡ በዚህ ነው እና እነኛ እንቁላል ጣዮቹም ደህና እየጣሉ ነው። ለአካባቢውም አሁን እየሸጥን ነው፣ ገበያ ላይ እያወጣን ነው ያለ ነው። ምን ያህል ዶሮዎች ናቸው አሁን ላይ እዚህ ፋርም ውስጥ የሚገኙት? ለእንቁላል ጣይነትስ የደረሱት ምን ያህሎቹ ናቸው? እዛ ለእንቁላል ላይ የደረሱት 63 ነበረ። ባለፈ ጊዜ አሁን እየሰራን ነው። በዚህ ቱቦ ገብቶ ትንሽ አንድ 40 የሚሆኑ በቱቦ ገብቶ ሞቱብን። አሁን ወደ 40 አሉ። እነኚህ ጫጩቶች ደግሞ ያስገባ ናቸው 160 ናቸው። እዛ ጋር ያሉት ደግሞ ሌሎች ቄቦች ደግሞ ወደ 40 ናቸው። እነኚህ ናቸው ያስገባ ናቸው። ጥሩ። የዶሮ እርባታ ዘርፍ ውስጥ ምን ያህል አዋጭ ነው ማለት ይቻላል? እርስዎ ደግሞ ሁሉንም በአንድ ላይ ነው እና እየሰሩ የሚገኙት። ሁሉንም የእርባታ ዘርፍ በአንድ ቦታ መስራትስ አይከብድም ወይ? አይከብድም። ምንም እንዴት ስራ ከተባለ ያው ሲስተም ቀይሶ መስራት ነው፣ መድከም ነው፣ ማስተባበር ነው እና አይከብድም። እኔ እንደውም ዶሮቹ አሁን ሳያቸው አዋጭ ይመስላሉ። እንግዲህ ገና አሁን ዲቴል ወደ እንትን አሁን እንግዲህ እየገባን ያለ ነው። እነኚህ እንቁላል የሚጥሉት ዶሮች ደህና ይጠቅሙናል። ጥሩ ነው። ራሳቸውን ችሎ ለቤቱም ለአካባቢውም ገበያ ላይ እንዳቅምት እናወጣለን። ጥሩ ነው። ቆንጆ ነው። ምናልባት አሁን የዶሮ እርባታ ዘርፍ ላይ ብዙዎች የሚሉት የመኖና የምናገኘው የእንቁላል መጠን እየተመጣጠነ አይደለም ይላሉና አሁን እርስዎ በዚህ በጥቂት ጊዜ ውስጥ ያዩት የታዘቡት ነገር አለ ወይ በዚህ ዙሪያ? መኖና ዶሮቹ አይመጣጠኑም። መኖ በውዱ ስለሚገዛ የእንቁላል ዋጋ ከ10 ብር በላይ ይሆናል። መሆን አልነበረበትም። ህዝቡ በቀላሉ እንቁላል ገዝቶ ዳቦ ጋር እንትን ብሎ መጠቀም ነበረበት። መሞከር ነው እንግዲህ። እንትን ብሎ ዝም ብሎ ከመቀመጥ እያገለባበጡ ይሞታሉ፣ ይታመማሉ። ያ ነገር ሁሉ ነው። በትዕግስት ያን ነገር ተስፋ ሳይቆረጥ ስራ ለመስራት መሞከር ነው። ጥሩ ነው ብዬ ነው የምገምተው። ምናልባት እዚህ የግብርና ዘርፍ ላይ ሲሰማሩ ስልጠና ወይም ትምህርት ወይ ደግሞ አጋዥ የሆኑ ነገር በእርሶ በኩል ወስደዋል ወይ? አዎ፣ ስልጠና እኔ በእውነት ትልቅ ስልጠና እንደኔ የወሰደ ሰው የለም። በንፋስ ላፍቶ ክፍለ ከተማ በማህበር ተደራጅተን ያው በጋራ እንትንን የዛ ኮሚቴ አባል በመሆኔ ላንድሎክስ ኢትዮጵያ የሚባል የውጭ ድርጅት ነበረ። ለረጅም ጊዜ አሰልጥኖናል። የጥጃ አስተዳደግ፣ የላሞቹ ራሱ አያያዝ፣ አንድ ጥጃ ምን ያህል ወተት ብጠጣ ነው ማደግ የሚችል። ለምሳሌ አንድ ጥጃ በቀን 2 ሊትር ጠዋት፣ 2 ሊትር ማታ፣ 4 ሊትር የምትጠጣ ጥጃ
በአመት ከ6 ወር ኩርማ እንደምታነሳ ብሎ ስልጠና ወስደን ነበር። ያንን በአይናችን አይተናል። ትክክል እንክብካቤ ተደርጎላቸው ያደጉ ቶሎ የመውለድ እንዳለ እና ይሄን አይተናል። አይሲቦካም እንደዚሁ ስልጠና ሰጥቶናል። በመንግስትም ደረጃ አለማያ ምናምን ሄደን ስልጠና ወስደናል። ያ ስልጠና ያነቃቃል። ትልቅ እንግዲህ ድሮ ከምንሰራው ከምናስበው የበለጠ እዛ ስልጠና ወስደ ስትመጪ በቃ እንድትሰሪ ያነቃቃሻል እና ያ ስልጠና ጠቅሞናል። በደንብ ነው የጠቀመን። እኛ ያንን ደግሞ የተማርነው ትምህርት ለህብረተሰቡ ለአርቢዎች እንትን እንላለን። ለምሳሌ አሁን ገፈራ የሚባል አለ። አሁን ቦታ አዘጋጅተን አሁን አቁመናል። ያ ገፈራ ለመኖ የተመጣጠነ ለከብቶቹ ዋጋ የሚቀንስ ነበር። ገፈራ በሞላሰስ ዩሪያ አድርገን ሰርተን እናበላቸው ነበር። ያ ነገር ደግሞ ይሄ ሞላሰስ የሚባል ልናገኘው አልቻልንም። ያ ነገር አለማግኘታችን በጣም ነው የጎዳን። ያ ስልጠና መልካም ጥሩ ነው። ከአዲስ አበባ ዩኒቨርሲቲ አሁን ሲመጡ ዳይሬክት እኛ ጋር ነበር ምልኳቸው እና ለምን ስልጠና ገፈራ እንዴት እንደሚሰራ ካልኩሌሽን እንዴት እንደሚደረግ ለስንት ቀን አሰርተን በቃ ከርኖ ምን ብሎ ይሄዱልናል። የሰሩት እኛ እንጠቀማለን፣ እነሱ እውቀቱን ይዞ ይሄዱ ነበርና ያ ሁሉ አሁን ዛሬ የለም። በሞላሰስ እጥረት ነው ነገር ገለባ ሞልቷል። ይሄ ነገር ገጥሞናል ችግሮች። ይሄ እጥረት በምን ምክንያት ነው የተከሰተው? እንግዲህ በተከሰተው እኛ የምንለው ሞላሰሱን ዳይሬክት ወደ ውጭ ሀገር እንደሚሄድን እንግዲህ ስናጠና ወደ ውጭ ሀገር ይሄዳል። እንደገና ማሽን ውስጥ ገብቶ ስኳር እንደሚወጣበትና ሌላ ተሰርቶ ወደኛው ሀገር እንደሚመጣ ነው የሚሉን። ወደ ውጭ ነው የሚልኩት። ይህንንም ትኩረት ቢሰጡበት እንደው ማዳለብም የበጎች የምኑም ያሞላሰስ ሲኖር ነው። ያሞላሰስ ደግሞ ለሁሉ ለላሞቹም ራሱ ጥሩ ነው እና ይህንን እንደው ኢትዮጵያችንም ወደዛ መላክ ብቻ ሳይሆን የእኛን እንዳይሄድብን እንደው ቢያስቡበት ነው እና ይሄ ነው የምለው። ሞላሰሱ ዙሪያ ብዙ ነገር አተናል እሱን በማጣታችን። ጥሩ። እስቲ ወደ ዶሮዎቹ ልመለስና ዶሮዎቹ እንቁላል እየጣሉ ያሉት የተወሰኑት ናቸው ብለውኛልና ከምን ያህሎቹ ዶሮዎች ምን ያህል እንቁላል ያገኛሉ አሁን ላይ? ያው ካለ እንትን እንደመጡ 60 ነበሩ። ከ60 40 ያነሳል፣ 30 ያነሳል። ሁሉ የመጡ ሁሉ አይጥሉም። አንድ ቀን አጥሮ እየጣሉ ነው። ጥሩ ነው። እኔ እንዲህ በዘንቢል ይዞልስ መጣ ደስ ይለኛል እና ቆንጆ ነው። ጥሩ። እስቲ የከብቶቹ ጋርም እዚህ የዶሮቹ ጋርም ብዙ የሰው ኃይል እያየሁኝ ነበርና በእርሶ በኩል ይህን የእርባታ ዘርፍ በመክፈቶ ብቻ ለስንት ሰው የስራ እድል ፈጥረዋል? አሁን በዚህ ዙሪያ ላይ ያው 6 አሉ። ያው ዘመዶቼ ልጆች ናቸው፣ ይማራሉ። ሌሎችም ተምሮ ትምህርት ጨርሶ ስራ ገብቶ ትልቅ ደረጃ የደረሱ ብዙ አሉ። ሌሎችም እየተዘጋጁ ነው። ያልተማረ ሰው ከኔ ጋር ይጣላል። ጠብ ነው። ካልተማረ እኔ ጉልበቱን እኔ አልፈልገውም። ዛሬ አመሰግነኝም ነገ እንደሚያመሰግነኝ ስለሚኖር እኔ ነግራቸዋለሁ። እኔ ማር ኖሮ ላቸዋለሁ። ሚኒስቴሩን ነበረ እኔ ቡና ገበያ የነበረኝ ብዬ ነግራቸዋለሁ። ያ ፊት ለፊት ነግራቸውና እንደዚህ ጥሩ ልጆች አሉኝ፣ እሰራለሁ። እንደ ቤተሰብ ነኝ ማለት ነው። ጥሩ። እንግዲህ ከዚህ አንጻር ማለት ቀላል አይደለም ለ6 ሰው የስራ እድል መፍጠርና በዚህ ዙሪያ ሊበረታቱ ሊመሰገኑ ይገባል። እንግዲህ ሁለቱን የእርባታ ዘርፎች አይተናል። ቀጣይ ደግሞ ወደ በግና ፍየል እንሂድ። አሁን የምንገኘው ያ በግ መናረባ በጎችና የፍየሎች ቤት ነው ይሄ እና ፍየል በብዛት ነበረን ቀደም ሲልና በጎችም ፍየሎችም የነሱ ቤት ነው ይሄ አጠቃላይ ያለው። ምን ያህል ጊዜ ሆናቸው ናቸው አሁን እነዚህ? እነኛ አሁን አመት ሞላቸው አለ፣ ከዛ በላይም አሉ። ከአመት በላይ ናቸው እዚህ አሁን ያሉ ብዙዎች። ያው ብዙ ጊዜ የፍየልና የበግ ዝርያዎችን ማራባት ማደለብ ለሽያጭ ለማውጣት ነውና እርሶስ እንዴት ነው የሚያደርጉት? አሁን ብዙ ነበሩ። አሁን ለዚህ ለአመት በዓል አውጥተናቸው ነው ለፋሲካ እንትን ያሉ እንጂ በርካታ ነበሩ። አሁን እነኚህ ደግሞ እናወጣና ሌላ ደግሞ አሁን ጥሩ ዝርያ ፈልገን አሁን እናስገባለን እዚህ እንትን ብለን እሱም በጥናት አሁን በሰፊ እየሄድንበት ነው። ቀደም ሲል ፍየል ብዙ ነበሩኝ
50 በላይ ቤት ተወልዶ አንድ 2 ፍየል ገዛውና አንዷ ታረደች፣ አንዷ መንታ ወለደች። እስከ 40 ደረሰች። ሳሪሱ የጉደታ ፍየል ተብሎ በሰልፍ ይወጡ ነበር፣ በርካታ ነበር። እና ያው ሌባ ምናምን እንትናለን። አሁን ትተን ነበረ። አሁን ገና ልንጀምር ነው። አሁን እንጀምራለን። አሁን በቃ ወደፊት ጥሩ እንትን ብለን አሁን ጥሩ የሚባሉ የፍየል ዘሮች ከየት የሚመጡ ናቸው? የበግ ዘሮቹ ከየት የሚመጡ ናቸው ጥሩ የሚባሉት? በሀገራችን በእኛ አካባቢ ከአምቦ አካባቢና ከዚህ ከቱሉ ቦሎ የሚመጡ አየሩ ይቀበላሉ። በምስራቅ በኩል የሚመጡ ግን ትንሽ አይችሉም፣ አይቋቋሙትና ዞሮ በግና ፍየል በግ ምግብ እንጂ ምንም ዘር አይለያቸውም። እንዶ ጥሩ ቄቦች ተገዝቶ በደንብ ምግብ ካበሏቸው ጥሩ ግልግል ይወልዳሉ፣ ጥሩ ዝርያ ይሆናሉ። ምግብ ነው ትልቁ። እንደ ከብቶቹ ቅድም እንዳልኳቸው በጎቹም ጥሩ ምግብ ሲያገኙ የተሻለ ውጤት ያመጣሉ። አሁን ማንኛውም ሰው መጥቶ ከዚህ መግዛት ይችላል የሚፈልገው ጊዜ ላይ? በሰዓቱ እንግዲኛ ወይ ለፋሲካ ለገና ለዓመት በዓል እንጂ ዝም ብለን እንትን አንልም። ለዓመት በዓል ግን እንሸጣለን። ለገና ለቅዱስ ዮሐንስ ለፋሲካ እንሸጣለን። ምናልባት በመጨረሻ በዚህ ስራ ላይ መሰማራት የሚፈልጉ እንዲሁም ደግሞ እርስዎ በግሎት ማለት የሚፈልጉት ነገር ካለ እድሉ ልስጦት። አሁን ማንም ሰው እውነት መስራት ይፈልጋል። መስራት ሲፈልግ ችግሮች አሉ። ከስራ በስተጀርባ ያለውን ነገር እንዲመቻችለት ከተደረገ፣ ለምሳሌ ሀገራችን መሬት ሞልቷል እና በትኩረት ተሰጥቶ ለእውነት ለስራ ሰው እንዲለወጥ እንዲቀየር ሀገር እንዲታድግ ታስቦ ያን ነገር እንደው አደራጅቶ እንዲሰሩ ቢደረግ ማይቀየሩበት ማይለወጡበት ምንም ችግር የለም። አንድ በግ እኮ በ6 ወር ነው የምትወልደው። በአመት 5 ፍየል ቢገዛ በ6 ወር 5 ግልግል ካገኘ በአመት ደግሞ 10 ካገኘ ይህ ሰውዬ ራሱን ሊቀይር ስለሚችል ችግሩ ያፈጻጸም ችግር ነው በእኛ አገር ላይ። በቃ ከግብርናም ጀምሮ ያፈጻጸም ችግሮች ተስተካክሎ ለነኛ ለሚደራጁ ሰዎች ለመስራት ለሚፈልጉ ሰዎች ከጎናቸው ቆሞ በትክክል መርዳት ግድ ይላል፣ ያስፈልጋል። ሙያዊ እገዛ ማድረግ ግድ ይላል። ይህንን ከተደረገላቸው ማይቀየሩበት ማይለወጡበት የነሱ መለወጥ ብቻ አይደለም፣ አገርም ትለወጣለች። ሰውም ያው ቅድም ብያለሁ። አንድ ዶክተር ስልጠና ላይ ያለን ነገር አለ። እርጎ ይጠጣል ይበላል ብሎ ጠየቀን። ሁላችንም ይጠጣል አለ። እንደ ሳቀና እርጎ እኮ ይበላል። አንድ ዳቦ ገዝተህ ግማሽ ሊትር እርጎ ብጠጣ በልታችሁ ትውላላችሁ? አትውሉም። እንውላለን፣ ይበላል። እና እንደዚሁ እንግዲህ ወተት ምን ያህል ጠቃሚ መሆኑን፣ እንቁላል ምን ያህል ጠቃሚ መሆኑን እና ያው መንግስት አሁንም ትኩረት ሰጥቶ እንዲያደራጅና እንዲገዛ እንዲያደርግ እንፈልጋለን። ድጋፍ ካገኙ ማይሰሩበት ምክንያት የለም። ወጣቱም አሁን ራሱን እየቀየረ እየለወጠ ነው ያለው። ቀደም ሲፋውኛ ሰፈር ትንሽ ችግር ነበረበት። አሁን በጣም ጎብዞ በባጃጁም በምንም በሁሉ እየተፍጨረጨረ ነው ያለውና በዚህ ጊዜ እንግዲህ የመንግስት እገዛ ያስፈልጋል ብዬ ነው የምገምተው። ስለሰጡኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በአዲስ አበባ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 10 አካባቢ ተገኝተን ያስቃኘናችሁ መረጃ የተከታተላችሁትን ይመስል ነበረ። እንግዲህ ባደረግነው ቆይታ ከእኚህ ጀግና አባት ጥሩ ልምድና ተሞክሮ እንዳገኛችሁ ተስፋ እናደርጋለን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።